አቢጌል መርዝ እንደጨመረችና ስፕራይት ውስጥ መርዝ ጨምራ እንዳኖረችና ውሃ እንደጠጣችው አወቀች። ወይዘሮ ማርታ በጣም ተናዳ አቢጌልን በምን እንደምታረጋት ግራ ገብቷት አሁን ላይ በጣም ከፍቷታል። ወይዘሮ ማርታ አቢጌል እንዳደረገችው ስታቅ ለባልየውም ነገረችው። ደረጀም እንዴት እሷ እንደዚህ ታደርጋለች ብሎ በጣም ተናደደ። እሷ ግን ዳጣን ለማስጠቃትና ዳጣ ናት ያደረገችው ለማለት ነበር እንደዛ ያደረገችው። ናታን ግን ዳጣ እንደማታደርግና አቢጌል ጠንቅቃ እንደምታደርገው አስባበት ሆን ብላ እንደምታደርገው ለደረጀ አስረዳው። ደረጀ በጣም እያዘነ እቤቴ የማላቀው ጥላት አለ እንዴ እያለ በጣም ተጨናንቆ ነበር። እሱ ያላወቀው ጥላት የገዛ ልጁ ናት። የገዛ ልጁ እህቷን ልትገላን ነበር ለናታን ብላ ናታንን ለግሏ ለማድረግ። አንዳንድ ሴቶች ቤተሰብ ይጎዳሉ። ቤተሰብ የሚጎዱበት ምክንያት ምንድነው ካላችሁ የሚወዱትን ሰው ለማግኘት ብለው የሚጠሉትን ሰው እየጎዱ ማለት ነው። አቢጌል አሁን ላይ ዳጣንና ሰላምን ስለማፈልጋቸው እነሱን ከዛ ቤት ለማስወጣት ያላት እድል ምንድነው? መርዝ ተጠቅማ እነሱ ሲታመሙ ከዛ ግድም እልም ብለው እንዲጠፉ ነው። ዳጣ ግን መቼም ምንም ይፈጠር ምንም ከዚህ ቤት አልወጣም ብላታለች። ናታን አሁን ላይ ይህን ጸባይሽን ይዘሽ ከዚህ ከጸባይሽ ካልተቀየርሽ የኔ ሚስት ልትሆኚ አችም። የኔ ሚስት መሆን የምትችለው ሚስት ማለት ጥሩ ሰው ጥሩ አስተዋይና ሰውን የምትወድ ሰውን የምታከብር ስትሆን ብቻ ነው። ከዚህ በኋላ አንቺ የኔ ሚስት አይደለሽም ብሎ ነገራት። ለኔ ሚስት ልትሆኚ አችም ሲላት አቢጌል በጣም ተናደደች። ናታን ሲጀመር ዳጣን ብቻ ነው የሚፈልገው። ዳጣ የሱ እንድትሆን ይፈልጋል እንጂ አቢጌልን መቸም የሱ እንድትሆን አይፈልግም ማለት ነው። ውሃ ማን እንደመረዛት ባታቅም የመረዛትንም ባታቅም ግን የጠረጠረችው አቢጌልን ነው። ምጥን በጣም ተናዳለች። እንዴት እንደዚህ ይሆናል? ማን ነው እንዲህ ያደረጋት? ውሃ ይሄ እኮ አይገባትም እያለች ትላለች። ምጥን ውሃን በጣም ስለምትወዳት አይኗ ዘለላ እያለቀሰ ለሷ ሐዘን ትገልጣለች። ውሃ አሁን ላይ ተሽሏታል። ግን ይሄ ነገር አሁን አቢጌልን ወደ ውጭ ሀገር አውጥተው እንደሚያበሯት እርግጠኛ ነኝ። ምክንያቱም ይሄን ነገር ያደረገችው ለናታን ብሎ ስለሆነ ከዚህ በኋላ ለናታን ስትል የማታደርገው ነገር ስለሌላት ናታን ቢወዳትና ቢያፈቅራት አቢጌልን እዚህ ደረጃ እንድትሰቃይ አይፈልግም ነበር። ተወደዳት በቃ አቢጌልን ይንከባከባታል፣ ፍቅሩን ይገልጥላት ነበር። ፍቅሩን ሳይገልጥላት እሱ ግን አሁን ላይ ማድረግ የያዘው እንደማይወዳት እየተናገረ ህይወቱን እየመራ ነው። ይህን ሁሉ እያደረጉ ደረጀ ግን ናታን ቢወዳት ይህን ነገር እያየዝም ስለማይላት አሁን ላይ ወደ ውጭ ልኬ መገላገል ነው ያለብኝ። ይሄ ልጅ ሳይወዳት ግድ አግባ መባል ስለሌለበት አሁን አቢጌልን ወደ ውጭ ልላካት እያለ ነው። ናታን የወደደው እንግዲህ ዳጣን ነው። አቢጌል ግን ግድሱን ስላፈቀረችው ብቻ የኔ ይሆናል ብላ አስባለች። አቢጌል ግን እንዴት ነው የምታስበው? ግዴታ እሱ ሳያፈቅራት ወይም እሱ ሳይወዳት እንዴት ነው ለሷ ሊሆን የሚችለው? ለሷስ የትዳር አጋር ሊሆን የሚችለው? በጣም ታሳዝናለች ወላሂ። ከምንም በላይ ግን የሚገረመችኝ አቢጌል ለምንድን ነው ይህን ነገር አስፍታ ማሰብ ያዘች? እሷ ስለወደደችው እኮ አንዱ ወንድ ልጅ ለሷ ባለ ትዳር ወይም የፍቅር አጋር ሊሆን አይችልም። እኛ ሴቶች ማስተዋል ያቅተናል። ምክንያቱም አንድ ወንድ ከወደር የወንድ ለኔ ካልሆነ ብለን የምንጋፈጠው ነገር ወንድ ላይ በተአምር እኛን ካልወደደን ወይም እኛን ካላፈቀረን በተአምር የኛ ሊሆን አይችልም። እሱ ወዶን እንኳን እኛ ባንወደው እያደር በፍቅሩ ልንወድቅ ስለምንችል ብለን በፍቅሩ ለመውደቅ ብለን እሱን ብቻ ለማሰብ እንሞክራለን። ወንድ ልጅ ግን ካልወደደሽ ለደቂቃ እንኳን አንቺን እንዲያስብሽ አይፈልግም። አቢጌል ይህን ማስተዋስ አቅቷት ግድ የኔ ካልሆነ ብላ ከናታን ጋር
ትሳፈጣለች። ናታን አሁን ላይ ሰላም ጋር የሚያወራው ስለ ዳጣ ብቻ ነው። በህይወቱ ውስጥ ያስገባትም ሆነ ሊያስወጣትም የሚችለው ዳጣን ነው። አቢገልን ፈጽሞ የህይወት አጋሩ ማድረግ አይፈልግም። ጸባዋ፣ በዚህ ላይ ጭካኔዋ፣ በዛ ላይ ደግሞ ምኗም በእሷ ጋር የምትወዳደር ሴት ስላልሆነች አይፈልጋትም። አሁን ላይ ይህንን አለማስተዋሏ በጣም ይገርማል። አቢጌል ጭካኔነቷ የራሷ እህት አሳጥቷን ነበር። አሁንስ ምን ትላለች? ድፍረቷ ደግሞ አንቺ ነሽ እያለች ዳጣን ትከራከራታለች። ምንም ይፈጠር ምንም እዛ ቤት አቢጌልን ብቻ እንደሚጠረጥሩ አለማወቋ አቢጌልን መጠርጠር ይኖርባቸዋል። ምክንያቱም ዳጣ እንዲህ አይነት ሰው ስላልሆነች። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን አበረታቱኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ። አይናችሁን ግለጡ፣ ግን የሚወዳችሁንና የማይወዳችሁን ሰው ለይታችሁ ለማወቅ ሞክሩ። ውድ የሀገሬ ልጆች ባይ ባይ።